ያው አፓርትመንታችን የሚገኘው ወሎ ሰፈር ወንጌላይት ህንጻ ፊት ለፊት ነው። ይህ ቦታ ደግሞ ለቦሌ ለሳር ቤት ለአፍሪካ ህብረት ከ3 ደቂቃ እስከ 5 ደቂቃ የቅርብ ርቀት ላይ ይገኛል። እሺ ዲስካውንትን በተመለከተ ሁለት አይነት ዲስካውንቶች አሉን። የመጀመሪያው ዲስካውንታችን ለተወሰኑ አባወራዎች ማለትም ለ5 አባወራዎች ስፔሻል ሆኑ ዲስካውንቶች እናደርጋለን። እንዲሁም ደግሞ እኛ አፓርትመንቶቻችን የምንሸጠው ከ10% ቅድመ ክፍያ ጀምሮ ነው። እዚህኛው አሁን ያለነው 95% ፕሮግረስ ያደረገው አፓርትመንት ቤታችን ላይ ባለ 2 እና ባለ 3 መኝታ አፓርትመንት ቤቶች ናቸው ያሉት። አመት የመኖሪያ ቤት ቅኝታችን እንደቀጠለ ነው። አሁን ደግሞ የምገኘው ከጀርባዬ እንደምትመለከቱት ወሎ ሰፈር በሚገኘው ሰፊው የጊዮን ሆምስ የመኖሪያ መንደር ውስጥ ነው። በአዲሱ አመት ምን አይነት የቤት ሽያጭ አማራጮችን ይዘው መጥተዋል የሚለውን ለመጠየቅ ነው ዛሬ እዚህ የተገኘሁት። እኔ ኑሃሚን ነኝ። ቻናል የሚለውን ደግሞ አብረን ገብተን የምናይ ይሆናል። አብራችሁን ቆዩ። ሰላም እንዴት ነሽ? ሰላም እንዴት ነሽ? እንኳን ደህና መጣሽ። እንኳን በደህና ቆየሽኝ። በባለፈው እንግዲህ ወደ ጊዮን ሆምስ መተን ነበርና ከ90% በላይ የተጠናቀቁ ቤቶችን ሽያጭ ላይ ነበራችሁ። አሁን ደግሞ ያዝነው አዲስ አመት እንደመሆኑ መጠን በዚህ አዲስ አመት ምን አዲስ ነገር አለ ብዬ ነው የመጣሁት። ከዛ በፊት ግን እስቲ ራስሽን አስታውቂ። እሺ እኔ ነቢላ እባላለሁ። የጊዮን ሆምስ ሪል ስቴት የሽያጭ አማካሪ ነኝ። ያው ባለፈው መተሽ ብዙ ነገሮችን አይተሻል። ከባለፈው አዲስ ነገር በጣም ብዙ አዲስ ነገሮች አሉ። ባለፈው ስትመጡ እነዚህ ሁለቱ ፕሮጀክቶች የተወሰኑ ፕሮግረስ አድርገው ነበር። አሁን ደግሞ የምንገኘው የሴራሚክ የፊኒሺንግ ስራ ላይ ነው። ኤሌክትሪክ ኮንዲት እና የሳኒተሪ ስራ ጨርሰን ሴራሚክ ስራ ላይ ነው የምንገኘው። ይሄኛው ብሎክ ላይ ሙሉ ሽያጭ ጨርሰናል። ተሽጠው አልቀዋል። አዎ እዛኛው ላይም ደግሞ የተወሰኑ ቤቶች አሉን። ወደ 4-5 ቤቶች አሉ ማለት ነው። እነሱም ቤቶች ደግሞ ለአዲስ አመት ምክንያት በማድረግ ያው ጥሩ ዲስካውንት አድርገናል። ቅናሽም አለ ማለት ነው። ያለቁ ቤቶችን ለሚፈልጉ ደንበኞቻችን እነሱ ቤቶች ላይ መግዛት ይችላሉ ማለት ነው። ሌላኛው ደግሞ ብሎክ 3 አፓርትመንት ቤታችንን ባለፈው ከነበረው ፕሮግረሳችን የተወሰኑ ለውጦች አሉት። እስቲ እዛ ሄደን ደግሞ ላሳይሽ። እሺ ያው እንዳልኩሽ ይሄ 85% የደረሰውን አፓርትመንታችንን የውስጥ ስራ ጨርሰንለታል። ቻክ አልቋል፣ ፓርቲሽን አልቆ ቻክም አልቋል። አሁን እንደምታዩ የውጪ ልስን ላይ ነው የሚገኘው። ይሄንን ልስን ከጨረስን በኋላ የቀለም ስራ እና የአልሙኒየም ዶሮ ዊንዶ ስራ ነው የሚኖረን። 85% ተጠናቋል። ይሄኛው 85% ተጠናቋል። ኦልሞስት እዚህ ላይ ሽያጭ በጣም ውስን ቤት ነው ያለን። አይ ቲንክ 1 ወይ 2 ቤቶች አብዛኞቹ ተሽጠው አልቀዋል ማለት ነው። አብዛኞቹ ተሽጠው አልቀዋል። በጣም አሪፍ። ያው እዚህኛው ብሎክ ላይ ቅድም እንዳልኩሽ የማስረከቢያ ረጅም ጊዜ ያለን፣ ነገር ግን ያው በአንድ አመት ከ4 ወር አካባቢ ጊዜ ውስጥ እዚህ ደረጃ ደርሰናል ማለት ነው። የዚህኛውን ቤት ውስጥ ዲቴል አወራሽ አለው። ነገር ግን በዋናነት እኛ ጋር አዲስ ነገር አለ ያልኩሽ ብሎክ 5 አሁን በቅርብ ላውንች እናደርጋለን። ከዚህ ጎን ያለው ፕሮጀክታችንን በ5 ወር ጊዜ ውስጥ ነው 45% ያደረስ ነው። አሁን ደግሞ ብሎክ 5 ከሱ ጎን በተመሳሳይ ስትራክቸር እና በተመሳሳይ ዲዛይን ብሎክ 5ን አሁን ላውንች እናደርጋለን ማለት ነው በቅርብ። እሱ ላይ ከባለ 1 መኝታ እስከ ባለ 4 መኝታ ድረስ አለን። ለነዚህ ቤቶች ደግሞ ለተወሰኑ አባወራዎች በጣም ቆንጆ የሆነ ፕሮሞሽን ዲስካውንት ይዘንላችሁ መጥተናል ማለት ነው። አለ አዲሱ ላውንች ያደረጋችሁት ብሎክ ላይ ማለት ነው። አዎ አዲሱ ብሎክ ላይ አመት ላይ አዲስ ነገር ይዛችሁ የመጣችሁት እሱ ነው። በጣም ጥሩ። በጣም አሪፍ። ያው እንደምታዩ እዚህ ጋር 74 ካሬ ሜትር ሎቢ አለን። ይሄ ኮመን ኤሪያ ነው ማለት ነው። በፍሎር 2 ሊፍቶች ናቸው ያሉን። 2 ሊፍት አለ። 2 ሰፋፊ ሊፍቶች አሉን። በፍሎር 4 አባወራና 5 አባወራን የሚያስተናግድ አፓርትመንት ቤቶች ናቸው ያሉት። ይህን ያደረግንበት ምክንያት አንድ ፍሎር ላይ ብዙ አባወራዎች እንዳይኖሩ መጨናነቅ አይነት ድባብ ሊፍት መጨናነቅ አይነት ሁኔታ እንዳይፈጥር ብለን ነው። በደንብ ብርሃን ደግሞ ያስገባል። እንደምታዩ ደረጃዎቹም በጣም ሰፋፊ ናቸው። እዚህ ጋር ኤልዲ ላይት ቲቪ ነገሩ ነው የሚገጠመው። እስቲ ባለ 3 መኝታውን ገብተን እንየው። እሺ ሎቢ በነገራችን ላይ በጣም ሰፊ ነው። በጣም ሰፊ ነው። ሶፋ ምናምን እዚህ ጋር ይኖረዋል። ያው እንግዳ ምናምን መጥቶ እናንተን ቢያጣቸው አባወራውን ቢያጣ እዚህ ጋር አረፍ ኮሪደር ላይ መጫወት ይቻላል ማለት ነው። በጣም አሪፍ። ይሄ የባለ 3 መኝታ ቤታችን ነው። ያው እንደምታዩ በጣም ሰፊ ሳሎን አለን። እዚህ ጋር ዳይኒንግ ስፔሳችን ነው። እዚህ ጋር ደግሞ ሶፋ ምናምን የሚቀመጥበት ቦታ ነው ማለት ነው። እዚህ ያለ ነው ሳሎኑ። በጣም ሰፊ ነው። እዚህኛው ቤታችን ላይ ኤሌክትሪክ ዝርጋታ ሁሉንም ጨርሰናል። እንደምታዩ መሬቱም ለሴራሚክ ስራ ቁርቋሮ ላይ ነው የሚገኘው። እስቲ አሁን ደግሞ ባልከኒውን ላሳይሽና በጣም ሰፊ ባልከኒዎች አሉን። ለቀቅ ያለ ባልከኒ ነው ያላችሁ? በጣም ቆንጆ ባልከኒ ነው። ሰፋፊ ባልከኒ አለን። ቆንጆ ወደ ላይም ከፍ ማለት ለሚፈልጉ ጥሩ የሆነ ቪው አለ። ወደ ኮምፓውንዱ ነው የሚያየው የባለ 3 መኝታ ቤታችን ማለት ነው። በጣም ሰፊ ነው። እዚህ ጋር እንግዲህ ቡና ለማፍላትም ለመጫወትም ምቹ የሆነ በረንዳ ነው ያለው። በትክክል ነው። በጣም አሪፍ። በነገርሽ ላይ ነቢላ ይሄኛው ቤት ስንት ካሬ እንደሆነ አልነገርሽኝም። ባለ ስንት ካሬው ነው ይሄኛው? ኦኬ እዚህኛው አሁን ያለነው 95% ፕሮግረስ ያደረገው አፓርትመንት ቤታችን ላይ ባለ 2 እና ባለ 3 መኝታ
አፓርትመንት ቤቶች ናቸው ያሉት። ባለ 2 መኝታው 169 ካሬ ነው። ባለ 3 መኝታው ደግሞ 201 ካሬ እና 207 ካሬ አሉን ማለት ነው። በጣም አሪፍ። ይሄኛው ባለ 3 መኝታው ነው አይደለ? ይሄ ባለ 3 መኝታው ነው 201 ካሬ እና 207። ይሄው ተመሳሳይ ሆኖ ባልከኒ ብቻ ልዩነት ያለው 207 ካሬ አለን። እንግዲህ ይሄንን ካነሳን አይቀር እናንተ ጋር ደንበኞች ሲመጡ የሚያገኟቸውን አጠቃላይ የካሬና የመኝታ አማራጮች እስቲ ንገሪ። እኛ ጋር አሁን ሊያገኙ የሚችሉት አንድ በፕሮግረስ ላይ ያሉ አፓርትመንት ቤቶቻችንን ነው። ሌላ ደግሞ አዲስ በቅርብ ላውንች የሚደረገው ቁፋሮ ላይ የሚኖረው አፓርትመንት ቤታችን ነው። ሶስተኛው ደግሞ ይሄ አሁን ያለንበት ያለቀው በሴሚ ፊኒሽድ ኦልሞስት ያለቀው አፓርትመንት ቤታችን ላይ ነው። ያለቀው ላይ ባለ 2 እና ባለ 3 መኝታ ቅድም እንዳልኩሽ 169 እና 201 እንዲሁም 207 ካሬዎችን ያገኛሉ። ሌሎኞቹ ፕሮጀክቶቻችን ደግሞ ፕሮግረስ ላይ ያለውና አዲስ በቅርብ ላውንች የምናደርገው በተመሳሳይ ዲዛይን ይሰራሉ ያልኩሽ እነሱ ላይ ከባለ 1 መኝታ እስከ ባለ 4 መኝታ ድረስ አሉን። ባለ 1 መኝታ 94 ካሬ፣ ባለ 2 መኝታ በ144 እና በ145 ካሬ፣ ባለ 3 መኝታ በ150 ካሬ እና ባለ 4 መኝታ ደግሞ በ214 እና በ216 ካሬዎች አሉን ማለት ነው። በጣም አሪፍ። ስለዚህ በርከት ያለ የካሬ አማራጭ ይዛችሁ ነው የመጣችሁት። እንደነገርሽኝ ከሆነ እንግዲህ ቀጣዩ ብሎካችሁና አዲሱም ብሎካችሁ ላይ ከ1 እስከ 4 የመኝታ አማራጮችም አሏችሁ ማለት ነው። አዎ፣ እኛ ጋር ማንኛውም ሰው ቤት ፈልጎ የሚያጣ ሰው የለም። በተለያየ አማራጭ ስላለ ሁሉንም አይነት ማግኘት ይችላሉ። በጣም አሪፍ። የቀሩትን ዲቴሎች ደግሞ ኦፊስ ገብተን የተወሰኑ እናወራለን። እሺ፣ መልካም። እንግዲህ ነቢላ ቅድም ያላችሁን የካሬና የመኝታ አማራጮች ስትነግሪኝ ነበረ። በዚህ አዲሱ ዓመት ደግሞ በዋነኝነት ይዛችሁ የመጣችሁት አዲሱ ነገር 5ኛው ብሎካችሁ ነው እና እሱ ላይ ደግሞ ቅናሽም እንዳላችሁ ስትነግሪኝ ነበር። እስቲ ስለ ቅናሹና ሌሎች ነገሮችም ካሉ ንገሪኝ። እሺ፣ ዲስካውንትን በተመለከተ 2 አይነት ዲስካውንቶች አሉን። የመጀመሪያው ዲስካውንታችን ለተወሰኑ አባወራዎች ማለትም ለ5 አባወራዎች ስፔሻል የሆኑ ዲስካውንቶች እናደርጋለን። እንዲሁም ደግሞ እኛ አፓርትመንቶቻችን የምንሸጠው ከ10% ቅድመ ክፍያ ጀምሮ ነው እና ቅድመ ክፍያውን ከ10% ከፍ እያደረጉ 20፣ 30፣ 40 እንደየዳውን ፔመንታቸው ዲስካውንቶች አሉን ማለት ነው። በጣም አሪፍ። 5 አባወራዎች ያልሽው እንግዲህ ስገምት ቅድሚያ ለሚገዙ 5 ሰዎች ማለት ነው። ቅድሚያ ለሚመጡ 5 አባወራዎች ዲስካውንት አለው ማለት ነው። በጣም አሪፍ። በተጨማሪም ደግሞ ብሎክ 3 እና ብሎክ 4 ላይ ለመግዛት መጥተው ላጡ አባወራዎች ብሎክ 5 በተመሳሳይ ዲዛይን እና በተመሳሳይ ስትራክቸር ይዘርላቸው መተናል። እዛ አፓርትመንታችን ላይ ከባለ 1 መኝታ እስከ ባለ 4 መኝታ ቅድም እንዳልኩሽ ደግሞ 94 ካሬ እስከ 216 የካሬ አማራጮችን በደንብ ሊያገኙ ይችላሉ ማለት ነው። እንግዲህ ቅድም ዞር ዞር እያልን መኖሪያ ኮምፓውንዳችሁን እያየን ነበረ እና በውስጡ የሚኖሩት የጋራ መገልገያዎች ምንድን ናቸው? ኮምፓውንዳችን ያው ቅድም እንዳልኩሽ 20 ሺህ ካሬ ሜትር ላይ ያረፈ ግዙፍ ኮምፓውንድ አፓርትመንት ነው። በውስጡ የተለያዩ አሚኒቲዎችን ይዛል። ልክ እንደ ልጆች መጫወቻ፣ የቴኒስ ኮርት፣ የመዋኛ ገንዳ እንዲሁም ደግሞ ግራውንድ ፍሎሩ ላይ ለነዋሪዎች ያስፈልጋሉ ብለን የምናስባቸው ልክ እንደ ጂም፣ ስፓ፣ የውበት ሳሎኖች፣ ህጻናት ማቆያ፣ ላይብረሪ፣ መጽሐፍት መደብር የመሳሰሉ ብዙ ነገሮችን ነዋሪዎች ብቻ የሚጠቀሙት ጌትድ ኮምፓውንድ አፓርትመንት ስለሆነ ከነዋሪዎች ውጭ ሌላ ሰው አክሰስ ማድረግ አይችልም። ስለዚህ እነዚህን አሚኒቲዎች በውስጡ ይይዛል። በጣም አሪፍ። ላግዠሪየስ የሚባሉ የጋራ መገልገያዎችን ይዛል። በትክክል። ሌላው ደግሞ አፓርትመንቶቻችን እርስ በእርስ ከብሎክ ከ7 ሜትር እስከ 8 ሜትር ድረስ ጋፕ አላቸው። ይህንን ያደረግንበት ምክንያት እያንዳንዱ ቤቶች ጨለማ እንዳይነካቸው እንዲሁም ደግሞ ለቬንቲሌሽን ምቹ የሆነ ነገር እንዲኖረው ነው። በተጨማሪም ደግሞ ከላይ ኮመን ቴራስ አለን። ያ ኮመን ቴራስ ያው ለተለያዩ ድግስ መደገሻዎች ጥሩ የሆነ ቶፕ ቪው ስለሚኖረው ለተለያዩ ዝግጅቶች በጣም አሪፍ። በጣም አሪፍ። ያው የመኖሪያ ኮምፓውንዳችሁ የሚገኘው በመሀል ወሎ ሰፈር ነው እና ከዚህ ጋር ያይዘሽ እንግዲህ በአቅራቢያቸው እናንተ ጋር ደንበኞች ቤት ሲገዙ ምን ነገሮችን ሊያገኙ ይችላሉ? ያው አፓርትመንታችን የሚገኘው ወሎ ሰፈር ወንጌላዊት ህንፃ ፊት ለፊት ነው። ይህ ቦታ ደግሞ ለቦሌ፣ ለሳር ቤት፣ ለአፍሪካ ህብረት ከ3 ደቂቃ እስከ 5 ደቂቃ የቅርብ ርቀት ላይ ይገኛል። በአቅራቢያችን ደግሞ ልክ እንደ መንግስት ተቋማት፣ የእምነት ተቋማት፣ ትምህርት ቤቶች እና የመሳሰሉትን ነገሮች በአቅራቢያችን ሊያገኙ ይችላሉ ማለት ነው። እንዲሁም ደግሞ ከትልልቅ የመንግስት ፕሮጀክቶች መሀል አንዱ የሆነውን የአዲስ ቱሞሮ ኢኮኖሚክ ዞን በዚሁ በአቅራቢያችን በጎተራ ነው የሚገኘው። ይሄ ፕሮጀክት 35 ሄክታር ላይ ያረፈ ትልቅ ፕሮጀክት ነው። ስለዚህ እዚህኛ ጋር ሲገዙ ልክ ለኢንቨስትመንትም ለራሳቸውን ቢኖሩበት ያው ጥሩ የሆነ ይኖረዋል ማለት ነው። መሀል ሎኬሽን ላይ ያለው ሎኬሽናችሁ ማለት ነው። በጣም ቆንጆ ቦታ ላይ ነው ያለው። በጣም አሪፍ ነው። ነቢላ፣ እንደሚታወቀው ጊዮን በተለይም በጊዮን ጋዝ እና በጊዮን በረኪና በየቤታችን ገብቷል እና ነገር ግን ጊዮን ማን ነው የሚለውን እስቲ ከአንቺ አፍ እንስማው። ያው ጊዮን ሆምስ ሪል ስቴት ያው እንዳልሽው የሚታወቀው በጊዮን ጋዝ እና በረኪና ነው። እንዲሁም ደግሞ ወደ 7-8 እህት ኩባንያዎች አሉን።
ልክ እንደ ምስራቅ ዱቄት ፋብሪካ፣ ጊዮን ቱር ኤንድ ትራቭል፣ ጊዮን ትራንስፖርት እንዲሁም ደግሞ አሁን በቅርብ የጀመርነው ጊዮን ሬዲ ሚክስ ኮንክሪት አለን ማለት ነው። በራሳችን ኮንክሪት ነው የምንሰራው። ይሄንን ይመስላል። ያው ትልቅ ድርጅት ነው። ከ50 ዓመት በላይ በቢዝነስ ኢንዱስትሪ ያስቆጠረ በጣም ግዙፍ ድርጅት ነው ማለት ነው። በጣም አሪፍ። እስቲ አሁን ደግሞ ወደ ፕሮጀክቱን ልመልስሽ እና ዋጋችሁ ውስጥ እንዴት ነው? በካሬ ምን ያህል ነው ዋጋችን? ያው ላለቁ ፕሮጀክቶች እና ፕሮግረስ ላይ ላሉ ፕሮጀክቶች የተለያየ ዋጋ ነው ያለን። በአጠቃላይ በካሬ ከ105,000 እስከ 125,000 የምንሸጥበት ሁኔታ ነው ያለው። ፕሮግረስ ላይ ላሉት አፓርትመንት ቤቶቻችን በ10% ቅድመ ክፍያ በካሬ 105,000 እንሸጣለን። የተወሰነ ፕሮግረስ ላደረጉ አፓርትመንቶቻችን ደግሞ በካሬ 110,000 እንዲሁም ደግሞ ፕሮግረሳቸው ያለቁ አፓርትመንት ቤቶቻችንን በ35% ቅድመ ክፍያ በካሬ 125,000 እንሸጣለን ማለት ነው። እንዳልኩሽ ደግሞ ያው ዳውን ፔመንቱን ከፍ ለሚያደርጉ ደንበኞቻችን በጣም ዲስካውንት አለን። ያ ዲስካውንት እስከ 94,500 ድረስ የሚወርድበት ሁኔታ አለ ማለት ነው። በጣም አሪፍ። አሁን ደግሞ እስቲ ስላከፋፈሉ ልጠይቅሽ እና አከፋፈላችሁ እንዴት ነው? ታይም ቤዝድ ነው ወይስ ደግሞ በግንባታ ሂደት ነው የምታስከፍሉት? ያው የአከፋፈል ሁኔታን በተመለከተ እንዳልሽው 2 አይነት የአከፋፈል ሁኔታዎች አሉን። አንደኛው ታይም ቤዝድ ነው፣ ሁለተኛው ደግሞ ፕሮግረስ ቤዝድ ነው። እኛ ጋር ያው በደንበኛው ምርጫ በታይም ቤዝድ ለሚፈልግ ታይም ቤዝድ እናደርገዋለን። ፕሮግረስ ቤዝድ ለሚፈልግ ደግሞ የድርጅታችንን አሰራር ፕሮግረሱን እያየ በፕሮግረሱ የሚከፍልበት ሁኔታ ይኖራል ማለት ነው። ነገር ግን ታይም ቤዝድን ለሚፈልግ ደንበኛችን በ10% ቅድመ ክፍያ የሚከፍል ከሆነ ቀጣዩ በየ3 ወሩ ጋፕ ከሱ ኤክስፔክት ይደረጋል ማለት ነው። ነገር ግን ዳውን ፔመንቱን ከፍ አድርጎ የሚከፍል ከሆነ ቀጣዩን ክፍያ የተወሰነ ጊዜ ከፍ አድርገን በሱ ቅድመ ክፍያ ላይ ተመስርቶ ራቅ ያለ አከፋፈል ሁኔታ ይኖረዋል ማለት ነው። በጣም አሪፍ። ስለዚህ እንደየደንበኞቻችሁ ፍላጎት ነው አከፋፈሉ የሚሆነው። በትክክል። መልካም ነቢላ፣ እንግዲህ የእኛ ተመልካቾች እናንተ ጋር መጥተው መግዛት ቢፈልጉ እንዴት ነው የሚያገኟችሁ? ያው እኛ ማግኘት ለሚፈልጉ ደንበኞቻችን ከታች ስክሪኑ ላይ በምናስቀምጥላቸው ቁጥር በዋትስአፕም የተለያዩ ሚዲያዎችን ልክ እንደ ቴሌግራም በመሳሰሉት ነገሮች እንዲሁም ደግሞ ዳይሬክት ደውለውም ሊያገኙ ይችላሉ ማለት ነው። እሺ ነቢላ፣ ለሰጠሽን መረጃ እንግዲህ አመሰግንሻለሁ። በተለይም ደግሞ አዲሱ ብሎካችሁ ለእኛ ተመልካቾች ጥሩ መረጃ ይሆንላችኋል ብዬ ተስፋ አደርጋለሁ። ለነበረን ቆይታ አመሰግናለሁ። እሺ፣ እኔም በጣም ነው የማመሰግነው። መጥተሽ ስለጎበኘሽን በጣም ደስ ብሎናል። እናመሰግናለን። ተመልካቾቼ በጊዮን ሆምስ ያደረግኩት ቆይታ ይህንን ይመስል ነበር። እንግዲህ በባለፈው ዓመት ሽያጭ የነበረባቸው ፕሮጀክቶቻቸው ላመለጧችሁ ተመልካቾቼ በዚህ በያዝነው በአዲሱ ዓመት 5ኛ ብሎካቸውን ላውንች ስላደረጉ ይሄኛውን ግዙ እላለሁኝ። በሌላ ቪዲዮ እስከምንገናኝ ቻው።